አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዙ ትበል። ዛሬ ይዤላችሁ የመጣሁት የሀሪስ አሰራር ነው። እዚህ ጋር ማታ ነው የዘፈዘፍኩት ሀሪሱ አለ አጥቤ ማለት ነው። ማታ ለስሁር የስሁር ወቅት የዛኔ ነው አጥቤ የዘፈዘፍኩት። ይህንንም ጧት አውጥቼ እንደዚህ ተልጁ ለቆ አጥቤ እንደዚህ ፈርከስ ፈርከስ አድርጌዋለሁ እንዲበስልልኝ። የበሬ ስጋ ስለሆነ በደንብ ቶሎ አይበስልም፣ በደንብ መብሰል አለበት ማለት ነው። እዚህ ጋር ጨመርኩት። በማሽን ነው የማበስለው። የዚህ አድርጌ ለአንድ ሰዓት ያክል አበስለዋለሁ ማለት ነው። ቀዝቃዛ ውሃ ነው የምጨምረው። እንደዚህ ቀዝቃዛ ውሃ ጨምርበታለሁ። ከዚህ ለአንድ ሰዓት ያክል ማለት ነው አበስለዋለሁ። 60 ደቂቃ ማለት ነው። እንደዚህ አድርጌ አሁን ምንድነው ውሃው ሲፈላ የሆነ ቆሻሻ ወደ ላይ ይመጣልና እሱን አነሳለሁ። ሳነሳ አሳያችኋለሁ። ሁሉ ስላለ በደንብ አይታይም። ሁሉም መነሳት አለበት እንደዚህ ማለት ነው። ጭሱ ስላለ በደንብ እየታየ አይደለም። አሁንም አነሳለታለሁ። እናም እንደዚህ አድርጌ ቆሻሻውን በደንብ ካነሳሁ በኋላ ፍልፍል አስቤ ነው የምጨምርበታለሁ። ከዛ ለአንድ ሰዓት ግን እንደዚህ አድርጌ አበስለዋለሁ ማለት ነው። በጣም ጠንካራ ነው ላይ ስለማንድ ሰዓት ይፈጃል። እና እንደዚህ አድርጌ እስከ መጨረሻ ድረስ ቪዲዮን ተከታተሉ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ስጋ እንደዚህ አድርጌ አብስሌ አውጥቻለሁ። አንድ ሰዓት በኋላ ነው ማለት ነው። እንደዚህ ስጋውን ቆራርጠዋለሁ በእጄ ማለት ነው። በትንሽ በትንሹ ቆራርጠዋለሁ። አጥንት ምናምን ካለው ቁራንጮ ምናምን የሆነ ስጋ ያልሆነ ምናምን ነገር ካለ እሱን እለያለሁ። እና ፍልፍል አስወቱን ደግሞ አጥለሌዋለሁ። አላሳየዋችሁም እንጂ አንስቼዋለሁ በማጥለያ ማለት ነው። ግዴታ መነሳት አለበት ፍልፍል አስወቱ፣ ካልሆነ ይበላሻል፣ ይጠቁራል። ያኔ ዝንብ ነው የሚመስለው ከሀሪሱ ላይ። እና አጥለሌ እሱን አንስቻለሁ። ስጋው እንደዚህ በትናንሹ የቆረጥኩኝ ነው። ከቆራረጥኩ በኋላ አስገባዋለሁ ማለት ነው። እና እስከ መጨረሻ ድረስ ቪዲዮን ተከታተሉ። ከወደዳችሁት ሼር እና ላይክ ማድረጋችሁን እንዳትረሱ። እንዲሁም ሰብስክራይብ አድርጉኝ ለቻናሌ ቤተሰብ ያልሆናችሁ ማለት ነው። እና በዚህ መልኩ እንደዚህ ይሄው አንድ ሰዓት አቆይቼው እንኳን በደንብ አልበሰለም። ያው አሁን ደግሞ ለሀሪሱ አንድ ሰዓት ስለማቆየው አብሮ ይበስላል ብዬ ነው እንጂ ማለት ነው። እያታገለኝ ነው አሁን ራሱ አይበስልም። በጣም ነው የሚያደክመው። ኖርማል ስጋ የምሳ የምንሰራበት አይደለም። ይሄ የተለየ ስጋ ነው። ምንም አይበስልም ሲያናድ ማለት ነው። ሰውየው ደግሞ ይሄን በቀር ገዝቶ አይመጣም። ስጋ ብዛት አለው ግን አይበስልም ቶሎ። በጣም ነው የሚያደክመው። ሀሪሱ ራሱ አይበስልም፣ ግዴታ መዘፍዘፍ አለበት እንጂ። እና በዚህ መልኩ እጨምረዋለሁ ከውሃው ማለት ነው። ሽንኩርት ደግሞ እዚህን ያክል ትጨምራላችሁ። ሀሪሱንም ውሃውን አጥርሌ የዘፈዘፍኩትን ሀሪሱን ጨምሬዋለሁ። ውሃ አልቀረጽኩትም መሰለኝ። ማንኪያ ደግሞ አንድ ማንኪያ ጨው ማለት ነው። አንድ ማንኪያ እንደዚህ ጨምሬያለሁ። ሙልት አድርጋችሁ ያው እንደ ሀሪሳችሁ መጠን ማለት ነው። ይሄ ደግሞ ከሙን ነው አጥቤ ትንሽ ይሄ ነው። እንደዚህ ሲያው ብዙ ይመስላል እንጂ አንድ ማንኪያ ከሙን ማለት ነው። እሱን ጨምሬያለሁ። እንደዚህ አድርጋችሁ ማለት ነው
ብዙ ደቂቃ ብዙ ሰዓት መቆየት አለበት። ሀሪስ የሚበስለው እሳት በማንጋጋት ወይም በመፍጨት ሳይሆን እሳት ቅንስ አድርጋችሁ ብዙ ሰዓት አመናችሁም። እኔ ከዞሩ ነው የጀመርኩት ማለት ነው። ሀሪስ የምጠቀመው ደግሞ አንድ ደርዘን ሀሪስ አለ አይደለም ታሽጎ የሚመጣው እሱን ግማሽ ለሁለት ቀን ነው የምጠቀመው። አሁን ሀሪሱ ከገባ በኋላ ደግሞ 40 ደቂቃ እንደዚህ ያቆየዋለሁ ማለት ነው። 40 ደቂቃ ከቆየ በኋላ ራሱ 40 ደቂቃ ስጨርስ እንደዚህ እንትን ይላል ማለት ነው። ይዘጋል። ያኔ እሳቱ ቀንስና እተዋለሁ። አልከፍተውም አልፈጨውም። ቢያንስ ለ2 ሰዓት ያክል እሳቱን ቀንሼ እተዋለሁ። ደቂቃውን ከጨረሰ በኋላ እንደዛ ሲሆን ነው የሚበስለው እንጂ እሳቱን ካንጋጋችሁበት ወይም እንፈጫል ካላችሁ ያደክማችኋል እንጂ አይበስልም። መሆን ያለበት እሳቱ ቅንስ ብሎ በረዝም ሰዓት መቆየት አለበት። እንደዛ ነው የሚበስለው ማለት ነው። እኔም ከዙር የጀመርኩኝ ይኸው አዛን እስከምን ድረስ ማለት ነው በስሎልኛል። እና አሪፍ አሪፍ ነው። ሰርታችሁ ሞክሩት። አሁን እንደዚህ ስጋውም እንትኑን በስሏል። እንደዚህ በማሽን ፈጫዋለሁ። ያው ማሽኑን ድምፁን ሳይለንት አድርጌው ነው እንጂ ይጮሃል ማለት ነው። በማሽን ጊዜ ፈጫዋለሁ። ጨረሽ ማታ ሽንት ምንድን ነው ሸዋር ገባሽ? እናም እንደዚህ አድርጌ በደንብ ፈጭቼዋለሁ። ጓደኞቼ ጋር እያወራሁ ስለሆነ ነው። በዚህ መልኩ ፈጭቼዋለሁ። አሁን ትንሽዬ ውሃ አድርጌ ለ10 ደቂቃ ያክል ከድነዋለሁ ማለት ነው። ትንሽዬዋ ጨምሬበታለሁ የሞቀ ውሃ። በፊት በደንብ እየፈላ 40 ደቂቃ ቆይቼዋለሁ። እሳቱን ቀንሼ ደግሞ ከ1 ሰዓት በላይ አቆይቼዋለሁ ማለት ነው። አሁን ይሄንን ትንሽዬ ውሃ አድርጌበታለሁ። ትንሽ ነው ያደረኩት። ከዛ 10 ደቂቃ ቆየዋለሁ ማለት ነው። 10 ደቂቃ ካቆየሁት በኋላ 10 ደቂቃ ሲጨርስ እንደዚህ 6 ቁጥር የሚለው ማለት ነው። ትንሽ በጣም ከፊፍ እሳት ነው። እንደዚህ አድርጌ ደግሞ ማቆይቼዋለሁ ማለት ነው። አሁን ድጋሚ ፈጨዋለሁ ደግሞ ያኛው መፍጫ ድንገት ጸጥ አለብኝ። መጀመሪያ የፈጨሁበትና ለምን እንዲሆን እንጂ አሁን በሌላ መፍጫ አልፈጭ ነው ብዙም አይረባም። የፊቱ አሪፍ ነበር። የአሁኑ ግን የኬክ መፍጫ ነው። ብዙ አይፈጭም። ያው ከእጅ ይሻላል እንጂ ማለት ነው። እንደዚህ አድርጌ አሁን ከፈጨው በኋላ ዳግመኛ አልፈጭም። ይኸው በዚህ አሁን ፈጨዋለሁ። ይሄ የኬክ መፍጫ ነው። ብዙ አይፈጭም። አሪሱ ደግሞ በጣም ጠንካራ ስለሆነ ጉልበት ይፈልጋል። ያኛው አሪፍ ነበር በፊቱ። ጸጥ አለ ድንገት ለምን እንደው አላውቅም። እንደዚህ እየፈጨው መጀመሪያ 20 ደቂቃ ያክል ፈጭቼዋለሁ። አሁን ደግሞ 10 ደቂቃ ያክል ማለት ነው። በደንብ መፈጨት አለበት። እንደዚህ አይነት ከፈጨሁም በኋላ ለ3 ደቂቃ ያክል ለምተው ማለት ነው። ለማሞቅ ያክል ነው። አሁን እንትን ስለፈጨው ትንፋሹ ስለወጣ ትንሽ ስለሚበረድ ለማሞቅ ያክል ነው እንጂ ይይዛል። አሁን ብዙ ሰዓት ካቆያችሁት ለ3 ደቂቃ ያክል ብቻ እንዲሞቅልኝ እከድነዋለሁ። ከ3 ደቂቃ በኋላ አወጣዋለሁ ማለት ነው። ሰዓታችንም የደረሰ ነው። የመፍጠሪያ ሰዓት ለ3 ደቂቃ ያክል ከድኜ እንዴት ቅቤ ትንሽ አድርጌበታለሁ እንዳይዝብኝ ትንሽ ቅቤ አድርጌበታለሁ ማለት ነው። እና በዚህ መልኩ 3 ደቂቃውን ጨርሶ ይኸው አውጥቼ አራራ አድርጌዋለሁ። አሁን ቅቤ እያረኩበት ነው ላቀርብ ማለት ነው። በዚህ መልኩ ሰርቼ ጨርሻለሁ።
ሰርታችሁ ሞክሩት። በጣም አሪፍ ነው። ሰዎች ግዴታ ነው ይህን ሳይበሉ ይሄ ነው ዋነኛው ምግብ ለረመዳን ይህ ነው ማለት ነው። ሌላው ተቀያያሪ ነው የሚሰራው፣ ያ ግን በየቀኑ ነው የሚሰራው። ይህን ካልበሉ የበሉ አይመስላችሁም። እና ላይክ ሼር እያደረጋችሁ እስከ መጨረሻ ስለተከታተላችሁኝ ከልብ ነው የማመሰግነው። ጀዛኩሙላህ ኸይር። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ውድ ቤተሰቦች ለምታበረታቱኝ ጀዛኩሙላህ ኸይር። ባይ ባይ ብያለሁ። ይሄን የመሰለ ሀሪስ ይዤ መጥቼ ደግሞ ውጤቱን ሰርታችሁ ሞክሩት።